ሰላም ሰላም ውድና የተከበራችሁ የማርቲ ስማርት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበል በያላችሁበት ቦታ። ዛሬ ደግሞ እንግዲህ በጣም ደስ ብሎን እንግዲህ በደመቀ ባማረ ሁኔታ እንግዲህ ሁለት እህቶቻችን ወደ ኩዌት መተው ዝግጁ እንግዲህ በዚህ መልኩ ያው አነስም ቢልም ማለት ነው ታውቃላችሁ የማዳም ቅመም ቤት እንደሆነ ማለት ነው። በዚህ መልኩ እንግዲህ አዘጋጅተንላችኋል። እዚህ ጋር ጠጅ ሰርተናል ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ ያያችሁት ዳቦአችንንስ እንዴት አይታችኋል? ግን ኬክ አልጋገርንም በነገራችን ላይ ያው እንግዲህ ትረዱናላችሁ ብዬ ተስፋ አለኝ። ዋናው ነገር በሰላም መግባታቸው ነው የሚፈለገው፣ ምግብ እንኳን ሳይሆን ዋናው ከምንም በላይ እንግዲህ እነሱ በሰላም ገብተው እንግዲህ አብረን እንደዚህ በደስታ ተቀብለናቸው ፈታ ዘና ማለት ነው ውዶቼ። እንትላላችሁ እናንተ እስቲ ሀሳብ አስተያየታችሁን በኮሜንት ስር እየጻፋችሁ ማለት ነው። እንግዲህ ተቀብለናችኋል ማለት ነው። ወደ ሁለተኛው ምርጥና አሪፍ የሆነችው ውቢቷ ኩዌት ሀገራችን እንግዲህ ይዘናቸው መተናል ማለት ነው። እንዴ እኛ የደረስንበት እነሱ የሚደርሱ እንጂ ለምን ይቅርባቸው ብለን እንግዲህ አምጥተናቸዋል። እንግዲህ አዲስ ጎማ ናቸው። እስኪ ሀንች እስቲ ምን ይመስላል? እስቲ ኩዌት እንዴት ናየሻት? እስቲ ለጓደኞቼ ሰላም የማርቲ ቤተሰቦች እንዴት ናችሁ? ሰላም እግዚአብሔር ይመስገን እኛ ደህና ነን። ይኸው ደስ በሚል ሁኔታ እህቶቻችን ሸብረቅ ደመቅ ሞቅ አድርገው ተቀብለውናል በዚህ መልኩ እና በጣም ደስ ብሎናል። የምር ቀኛም እነሱን በማግኘታችን ላፊ በቀን እንጃ ብቻ ወደ ኢትዮጵያ ሀገራችን እንዳገኘን ነገር ነው የተሰማንና ትልቅ ምስጋና እያቀረብን እናንተም ሀሳባችሁን እያቀረባችሁ እውነት እኔ ምስጋናዬ በቃ ከቃል በላይ ነውና እናንተም አመስግኑልኝ። አዎ እንደናንተ መምጣት የፈለጉትንስ ምን ትያቸዋለሽ? እውነት ይምጡ ይስሩ ነው የምለው። አሪፍ ነው፣ ጥሩ ናት፣ ቀዝቃዛ ናት። ምናልባት በዚህ ወር ቢሆን ባላቅም ቀዝቃዛ ናት፣ ደስ የሚል አየር ነው። የወቶቻችን በዚህ መልኩ ደግሞ እንግዲህ ደስ በሚል ሁኔታ እየተቀበሉን ነው። ይሄው እንደዚህ ይመስላል እንግዲህ ምግባችን ዶሮም አልቀረም እንጀራም ዳቦም ጠጅም አለ በሚገርም ሁኔታ የምር ላፊ ደስ ብሎናል። እና ይሄን ይመስላል ማለት ነው ቤተሰቦቻችን። ስንበላ ደግሞ አሳያችኋለሁ ማለት ነው። ደግሞ ለማሳየት እኔ ለእናንተ ክፉቼ ሞቅ ደመቅ ባለ ሁኔታ ያውላችሁ። ምክንያቱም ደግሞ ስለበዛ አይደለም ስላነሳ አይደለም፣ ዋናው ነገር አስበን በቃ ያለንን ነገር ከማዳም ኩሽና ጉድ ጉድ ብለን ታውቃላችኋ እንደዛ ሰርተን በዚህ መልኩ እንግዲህ ልናበላቸው ነው። ያው እንደ ኢትዮጵያ እንጀራ ጋግረን ባንጠብቃቸውም እኛ እንደለመድናት ማለት ነው። ያው በመጥበሻዋ እንግዲህ ሾር አርገናት እንጀራችንን በዚህ መልኩ ታውቃላችሁ ሰርተነዋል ማለት ነው። እናንተም ኑ እንብላ እላለሁኝ ውዶች። እየራሳችንን ልንበላ እንግዲህ ዝግጁ ነን ማለት ነው። እንደነሱ መምጣት የምትፈልጉ ምታላችሁ በጣም የፍቅር አገር ናት ኩዌት ማለት በጣም ደስ የምትል አገር ማለት ነው። እናንተም መታችሁ እንደምትወዷት ተስፋ አለኝ ማለት ነው። እንግዲህ እነዚህ ሁለት እህቶችም እንግዲህ አዲስ ጎማ ናቸው። ያው እንግዲህ ታሊ ገዲ እያለን እንግዲህ ቋንቋ ማብረን ጥሩ ምኞት ተቦኝልን እህቶቼ፣ ጥሩ ቤተሰብ፣ ጥሩ ምኞት ይሄን ይመስላል ማለት ነው። ደግሞ ስንበላ አሳያችኋለሁ ማለት ነው። ደግሞ አንዳለች ሌላ ዜጋ ማለት ነው እዛም አለች ከኛ ጋራ እና ውዶችዬ ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ ደግሞ ያችን የልብ ቅርጿን ታውቃታላችሁ። ላይክ ገጨት እያደረጋችሁ ለፉ ደግሞ ሰምታችኋል። ሀሳብ አስተያየታችሁ ነው ካለ በኮሜንት ስር እያሳወቃችሁ ማለት ነው። አዳዲስ ቪዲዮዎች ስንለቅ ደግሞ በቅድሚያ እንዲደርሷችሁ ብያለሁ። ከዚሁ ከማዳም ኩሽና ማርቲ እና ስንበላ ደግሞ አሳያችኋለሁ። እስከዛ ድረስ ሰላም ቆዩልኝ። እሺ ውዶችዬ እንግዲህ ያው ልንበላ ነው። አያችሁ ጠጃችንንስ እንዴት አያችሁት? እንዴት እንደበላበት እዛም ወጥፋችሁ እንጀራው ያለው የት እንዳለ አይታወቅም። እናንተ እስኪ አውሩ ማለሽ አታግባና የሰው አጥር ዝላላ አትብሉና
ብሉ። ሰላም ቤተሰቦች፣ ይሄው ወደ ምግብ ዞረናል። አሁን ደግሞ ወደ እንብላ እያል ይሄው እና ጉርሳችሁ ባያቸው እስኪ አስተያየት ስጡ እስቲ። እንዴት ነው ወጣችንስ? ያው ከኢትዮጵያማ አይወዳደርም። አይ ቲንክ ታውቃላችሁ። ይሄው ይሄም አለ ይሄም አለ በሰበቡ እያቀርበራ እስቲ ጠጃችንን ማጠጫን ጠጁ ለካ ይሄም አለ ይሄው ያዙ። ቺርስ ለጤንነት። ማን የሰራው ማን ይመስልሻል? እስኪ ገም እኮ ማን የሰራው ነው እሱ። እኔ ባለሙያ አይደለሁ እሺ። ከማዳም ኩሽና ባለሙያ ነኝ። ግን ምን ያሉ እነሱ